ዋትስ ጉድ ዩቲዩብ እንዴት ናችሁ? ዚስ ኢዝ ቦንትሬስ እና ዛሬ በአዲስ ትሬድ ሪካፕ ቪዲዮ መተናል ማለት ነው። ትናንትና ቴክ ያደረግናቸውን ትሬዶች ምናይ ይሆናል ማለት ነው። ግን ከዛ በፊት አንድ ማወቅ ያለባችሁ ነገር 26 ከገባ ጀምሮ ዘሳደስ ዴይ የምር በጣም የነበረኝ ቀን እና እሱን በደንብ ሪካፕ እናደርጋለን። የሰራቸውን ስህተቶች፣ ያጠፋናቸውን ጥፋቶች፣ ማስተካከል ያለብንን ነገር ያው እንደምታውቁት ይሄ ዲጂታል ጆርናላችን ነው። ጆርናል የምናደርገው እዚህ ላይ ነው። ከዚህ በፊት የነበሩ ትሬዶችን ሪካፕ አልሰራው ሰንፌ ባሻቸዋለሁ። ይሄ ደግሞ በጣም ይጠቅማቸው ብዬ ስላሰብኩ ነው ይሄ ቪዲዮ እየሰራሁላችሁ ያለሁት። እናም ስለሚጠቅማችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ወደ ትሬድ ሪካፕ የዛሬ ትሬድ እንግዲህ ቤሲካሊ ዛሬ 3 ትሬዶች ነበሩ እና ቻርታችንን ክሊር አድርገን እንትንበል ይሄ ነበረ ትሬዶቹ። ወደ ኋላ ነተን ምን ስናይ እንደነበር ኦብቪየስሊ እንደምን ጊዜም 930 ኦፕን ከማድረጉ በፊት ባያሳችንን ነበረ ክሬት የምናደርገው። ዛሬ ባያሳችን የነበረው ሃይር ታይም ፍሬም ላይ ስንወጣ ምንድን ነበር ፕራይስ ከኦልታይም ሃይ እየሸሸ ነበር። ጥሎ ሄደ ኦልታይም ሃይን ዘን እዚህ ጋር ይህንን ሬንጅ ከዚህ እስከዚህ የነበረውን ሬንጅ ባላንስ ለማድረግ ተመለሰ። እዚህ ጋር የምታዩትን ሎ ዲስታንስ ሊኩዊዲቲ ፕሪማርኬት ቴክ አደረግ ነው ማለት ነው። ፕሪማርኬት ላይ ይህንን ቴክ ስናደርገው ቦንትሬስ ምንድን ነበር ያሰበው? ዛሬ 3 ኮንዲሽኖች ነበሩ ማለት ነው። የመጀመሪያው ኮንዲሽን ምንድን ነበር? እዚህ ጋር የምታዩትን ሴልሳይ ሊኩዊዲቲ ቴክ ካደረገ ቀድሞ ማለት ነው 930 ኦፕን የሚያደርገው ለምሳሌ ሴልሳይ ሊኩዊዲቲያችንን ቀድመን ቴክ ካደረግ ነው ወደዚህ ፌር ቫሊ ጋር ፑሽ እናደርጋለን ነው የመጀመሪያው ኮንዲሽን። ሁለተኛው ኮንዲሽን ደግሞ የነበረው 930 ወደ ላይ መጥቶ እዚህ ፌር ቫሊ ጋር ፑሽ ሪያክት ካረገ ቤሲካሊ ወደ ታቸው ማለት ነው ወደዚህ ሴልሳይ ሊኩዊዲቲ ታርጌት አደርጋለሁ ማለት ነው። ማለትም ድሮን ሊኩዊዲቲ የሚሆነው የትኛው ነው? ይሄ እዚህ ታች ያለው የ4 ሃወር ሎ ነው ማለት ነው። ቤሲካሊ ባያሴ ይህንን ነበር ማለት ነው ባጭሩ። ሶስተኛው ኮንዲሽን ደግሞ ማለት ነው የሚሆነው እዚህ ጋር የምታዩት የ2 ሃወር ፌር ቫሊ ጋፕ ወይም የ1 ሃወር አንድ ላይ አርገን ስናየው እዚህ ጋር የምታዩት ፌር ቫሊ ጋፕ ፕራይስ መጥቶ ከዚህ በላይ ክሎዝ ካደረገ ይሄ ሎ ፕሮባቢሊቲ ቢሆንም ወዴት ነው? ወደዚህ ኢንተርሚዲየት ሃይ እና ወደ እነዚህ ሃዮች ታርጌት አድርጋለሁ ነበር ሶስተኛው ኮንዲሽን። እነዚህን 3 ኮንዲሽኖች ክሬት አድርገን ማርኬቱ ማኒፌስት አድርገን ቤሲካሊ ባይስ ዋና አላማው ይሄ ነገር ከተፈጠረ ባይ ላለው፣ ይሄ ነገር ካልተፈጠረ ደግሞ ትሬድ አልገባም ነው። ይሄ ነገር ከተፈጠረ ሴል ገባለሁ። ከነዚህ 3 ነገር ውጭ ምንም ነገር አያስፈልግም። ዘን ሎወር ታይም ፍሬም ላይ ወርደን 930 ኦፕን እስኪያደርግ ጠበቅ ነው ማለት ነው። አሁን ምን ብያቸዋለሁ? እዛ ጋር 3 ኮንዲሽኖች አሉ። 930 ወደ ላይ ኦፕን ካደረገ ወዴት ነው ትሬድ የምናደርገው? ወደዚህ ሴልሳይ ሊኩዊዲቲ ወይም ወደዚህ ይሄን እንደ ድሮን ሊኩዊዲቲ ተጠቅመን ወደዚህ ድሮን ሊኩዊዲቲ ታርጌት እናደርጋለን። ወይም ደግሞ 930 እንደዚህ እንደመጣ ወደታች እዚህ ጋር ወስዶት ቢሆን ወዴት ነበረ ታርጌት የምናደርገው? ወደ ላይ ወደዚህኛው ፓወር ፌር ቫሊ ጋፕ ወደዛ ነው ማለት ነው። 930 ምንድን ነው ያደረገው? ሎወር ታይም ፍሬም ላይ ኑረና ላሳያችሁ። እዚህ ጋር ካያችሁ ምን አለ? ሊኩዊዲቲ አለ። እዚህ ጋር አንድ ሊኩዊዲቲ ነበረ። ይሄ ሊኩዊዲቲ ፑል ስቲል ማተር ያደርጋል ፕራይስ። ገባችሁ? ይሄ እንደ ተርሚነስ ነው የሚለው አይስቲ ይህንን እንደ ተርሚነስ ነው የሚጠቀመው። ይሄ ግን ማይነር ሴልሳይ ሊኩዊዲቲ ነው። ይህንን ማይነር ሴልሳይ ሊኩዊዲቲ 930 ማኒፕሌት አደረገና ኦፕን እንዳደረገ ቤሲካሊ ምን አይነት የሚባል ሞዴል አለ? ፓቲ ስዊንግ የሚባል ሞዴል አለ። ፓቲ ስዊንግ ምን ላይ ነው የሚያተኩረው? 930 ማኒፕሌት ካረገ በኋላ ለምሳሌ በደንብ ላሳያችሁ። ፕራይስ ምን አረገ? አኪሙሌት አረገ። ዘን 930 ምን አረገለት? ማኒፕሌት ሲያደርግ ፓቲ ወይም ደግሞ ፒፒ ብሌክ የምታውቋቸው ከሆነ ዩቲዩብ ላይ ከነዛ ውስጥ ፓቲ ምንድን ነው የሚያደርገው? 30 ሰከንድ ወይ የ1 ሚኒት ፈርስት ፕሬዘንት ፌር ቫሊ ጋፕን እሱን ኢንቨርት እንዳደረግ ነው ባይ ይገባዋል ማለት ነው። እንዴት ነው የሚያደርገው? እንደዚህ ዛሬ የተፈጠረው አንደኛው እንትን ይሄ ነው ማለት 930 ማኒፕሌት አደረገ፣ አኪሙሌት አደረገ፣ ማኒፕሌት አደረገ። ዘንድ ዲስትሪቢዩት የሚያደርግበትን ስቴጅ በምንድን ነው የሚያውቀው? በኢንቨርዥን ፌር ቫሊ ጋፕ ማለት 3 ፕሉዛችሁ እዚህ ጋር ታስቀምጡና ይህን እንደዚህ ሎንግ ታደርጋላችሁ። እዚህ ጋር እንደዚህ አንድ ትሬድ መግባት ትችላላችሁ ማለት ነው። ይሄ እንደዚህ አንድ ትሬድ ነበረ ዛሬ። እንደዚህ ይሰራል ማለት ነው። ይሄን ትሬድ ግን እኔ አልወሰድኩትም፣ ምክንያቱም አንድ ሩል አለኝ። ሁል ጊዜ አሲኖ ቦንትሬስ የ17 ዓመት ዳታ ባክቴስ አድርጓል። ከኔ እድሜ በላይ የሆነ ዳታ አለኝ። በዛ ዳታ አማካኝነት ምንድነው ማውቀው ምንድነው የኔ ሩል ብዬ የማስበው ዘፈርስት 5 ሚኒት ሁሌም ማለትም ከ930 እስከ 935 ድረስ ያለው ሁል ጊዜ ምንድነው ማኒፕሌሽን ታይም ነው። እኔ ይህን ሩኔ ሪስፔክት አድርጌ ይህን የምታዩትን ኩላሊት የሚያሸት ሴታፕ ኩላሊቴን ሽጬ ኤቭሪቲንግ ያለኝን ሽጬ መግባት የምችለውን ሴታፕ ፌል አደረኩት። ዛት ዘፈርስት ትሬድ። አሁን ምን ብያችኋለሁ? በደንብ ባያሴን ካዳመጣችሁ ሃይ ታይም ፍሬም ላይ የነበረን የ2 ሃወር እና የ1 ሃወር ፌር ቫሊ ጋፕ ምን አደረገን? እዚህ ጋር ሁለተኛው ኮንዲሽን ይሄ ነበር አይደል? ሁለተኛው ኮንዲሽን ደግሞ ይሄ ነው ማለት ነው። ከዚህ 2 ሃወር ፌር ቫሊ ጋፕ እና ከ1 ሃወር ፌር ቫሊ ጋፕ
ወዴት ነው የምናየው? ወደ ሴል ማለት ነው። ፕላስ ምንድን ነበረ ከኤስፒ 500 ጋር የለንደን ሴሽን ሃይ ላይ ኤስኤምቲ ሰርተን ነበረ ማለት ነው። ምክንያቱም ካያችሁት እዚህ ጋር ይሄኛው የለንደን ሃይ ነው፣ ፕራይስ መጥቶ ቴክ አድርገው ኤስኤምቲ ሰጥቶን ነበር ማለት ነው። ሶ ይሄ እንደ አናዘር ኮንፍሉንስ ነው። ይሄ በቃ ላይክ ባያሳችን ስትሮንግ ነው የሚለውን ነገር ያሳየናል ማለት ነው። ሶ ካሳየኋችሁ ከነዛ ሁለት ኮንፍሉንሶች ውስጥ አንደኛው ኮንፍሉንስ ያሳየኝ ከሆነ እኔ ምንድን ነው ማደርገው? ስትሬት ትሬድ ነው ቴክ ማደርገው ማለት ነው። እዚህ ጋር የኔ ሞዴል ምንድን ነው የሚያሳየው? እዚህ ጋር መጣን ያንተ ኮንዲሽን አለ ማለትም ቦንድ ትሬስ ክሬት ያደረገው ኮንዲሽን ምንድን ነው? ከዚህ ቱዋር ፌር ቫሊ ጋር ሴል ገባዋለሁ እያለ ማርኬት ኦፕን ከማድረጉ በፊት ሶ እዚህ ጋር ልክ ኢንቨርዥን ሲሰጠኝ ወይም የኔ ኢንትሪ ሞዴል ሲሰጠኝ ገባዋለሁ ማለት ነው። ሶ እዚህ ጋር ምን አደረገ? ፕራይስ ማኒፕሌሽን ሳይሰጠን ፑሽ 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 ወደ ላይ ያደረገ ማለት ነው። ዘን እዚህ ጋር ምን ተፈጠረ? ይሄ የቱ ሚኒት ፌር ቫሊ ጋር ኢንቨርስ ተደረገ ማለትም ኢንቨርዥን ፌር ቫሊ ጋር ሲሰጠን እዚህ ጋር ኢንትሪ መውሰድ ይችላል። ነገር ግን የኔ ስቶፕ ሉዝ የሚሆነው እዚህ ጋር ነው። ዘን ቲፒ ደግሞ እታች እዚህ ጋር ነበረ መሆን ያለበት ዋንቱዋን ላይ ማለት ነው። ይሄ ለእኔ በጣም በጣም ሪስኪ ትሬድ ነበረ። ስቲል ግን መውሰድ የነበረብኝ ትሬድ ነበር። ኤ ፕላስ ሴታፕ እስከሚገኝ ድረስ ልጠብቅ ብዬ ፌድ አደረኩት። ቤሲካሊ ያ ነው ስህተቴ። ምንድን ነው ማርኬቱ ላይ ኮንፊደንስ አልነበረኝም። ኤ ፕላስ ትሬድ እያወኩኝ እንደሚሰራ እያወኩኝ ፌድ አደረጉ። ቲፒያችን ድሮን ሊኩዊዲቲ ላይ ሲሆን ምንድን ነው የሚፈጠረው? እዚህ ጋር ቀድመን ብሬክ ኢቭን እናደርጋለን ማለት ነው። ይህንን ትሬድ ፌድ አደረግኩት። ላይክ ብሬክ ኢቭን ስፓታችን ነበረ፣ ብሬክ ኢቭን ነካ ማለት ነው። ይህ ብሬክ ኢቭን ይነካ ነበር፣ ነገር ግን ዋን ቱ ዋን ላይ እኔ ወጣው ነበረ። ስቲል ሚስቴክ። ከዚህ ሙቭ በኋላ እኔ ምንድን ነው ያሰብኩት? ላይክ ሃየር ታይም ፍሬም ሲባል ሚድል ታይም ፍሬም ላይ ወጣውና ሳየው ምንድን ነበር ፕራይስ ሲያደርግ የነበረው? እዚህ ጋር የምታዩትን ቢፒአር ፕራይስ ምን ነበር? ላይክ ቢፒአር ክሬስ ሲደረግ ቢፒአር ሪስፔክት አድርጎ መውጣት አለበት። ግን ቢፒአሮች ብዙ ጊዜ ባይዘ ይሄ አሪፍ ቲፕ ነው። ቢፒአሮች ብዙ ጊዜ ፌል ሲያደርጉ በጣም ሃይ ፕሮባቢሊቲ የሆኑ ፒዲአር ነው የሚሆኑት ማለት ነው። አይ ቲንክ የአይስቲን 26 ሜንተርሺፕ የምታዩ ሰዎች በደንብ አይስቲ ያወራበት ፖይንት ነው። ሶ ይሄ ምንድነው ቢፒአሮች ፌል ሲያደርጉ በጣም ሃይ ፕሮባቢሊቲ ነው የሚሆኑት። ሁሉም አይደለም፣ ነገር ግን አሉ አይደል እነዚህ አሪፍ የሚባሉ ፖይንቶች ላይ የነበሩ ቢፒአሮች። ስፔሻሊ ደግሞ እዚህ ጋር የምታዩትን ቼንጅ ስቴት ኦፍ ዴሊቨሪ እየሰጠን ቢፒአር ሃይ ፕሮባቢሊቲ ነበር። ፕላስ ደግሞ 50% ኦፍ ዘ ሬንጅ ላይ መተን ነበር ማለት ነው። ይህን ምንድነው ዲስካውንትድ የሆነ ፌር ቫሊ ጋፕ ውስጥ ነን። ቢፒአሩን እንኳን ብተውት ዲስካውንትድ የሆነ የፎር ሚኒት ፌር ቫሊ ጋፕ ውስጥ ነን። ከዚህ ኮንቲኒሽን የሆኑ ትሬዶችን መውሰድ እንችላለን ማለት ነው። አናዘር ኦፖርቹኒቲ እዚህ ጋርም ክሬትድ ሆናል። አሁን ላሳያችሁ። ሌላ ምንድነው አሁን እንዳልኳቸው 50% ሪስፔክት አድርገናል ምናምን እዚህ ጋር ቴክ ማድረግ ትችላላችሁ። ሴል ሴታፕ ይህንንም ላይቭ ላይ ሳወራ ነበር። ይህንንም ሴታፕ ቴክ ማድረግ ትችላላችሁ፣ ግን በጣም ሎ ፕሮባቢሊቲ ነው። ምክንያቱም ለምን እንደዛ አልክ ካልከኝ ይሄ ሴታፕ ፌል የሚያደርግበት ምክንያት ምንድን ነው? አንደኛ ታይሙን እዩት እስቲ። ታይሙ ስንት ላይ ነው የሚለው? 9:49 ከ30 ሰከንድ። ያሁን 30 ሰከንድ ታይም ፍሬም ላይ ስለሆነ ኢንቨርዥን የነበረው 30 ሰከንድ ላይ ስለነበር ነው። ምንድነው 5 ሚኒት ክሎዝ የሚያደርግበት ታይም። ከዛ ምንድነው እዚህ ጋር ምን ብያቸዋለሁ? ይሄኛው የፎር ሚኒት ፌር ቫሊ ጋፕ ነው አይደል? የፎር ሚኒት ቤሪሽ ፌር ቫሊ ጋፕ ነው። የፎር ሚኒት ቤሪሽ ፌር ቫሊ ጋፕ ነው። ስለዛ ፕራይስ ምንድነው ማድረግ ያለበት? ከዚህ ኮንቲኒሽን ትሬድ። ነገር ግን ይሄ ሎ ፕሮባቢሊቲ ነው በጣም ያልኩበትን ምክንያት ላሳያል። ኔክስት 30 ሰከንድ ሲሆን እንዴት ነው መሰለህ? እዚህ ጋር አሁን 30 ሰከንድ ክሎዝ አደረገ፣ ግን ወጣ ስትል ወደ ላይ ወደ ሚድል ታይም ፍሬም ስመጣ እዚህ ጋር ምን አለ? የ5 ሚኒት ቤሪሽ ፌር ቫሊ ጋፕ ክሬት ተደረገ ማለት ነው። እኔ እንደዚህ አይነት ሴታፖችን በጣም ሎ ፕሮባቢሊቲ ስለሆነ አውቄ ሚስ አደረግኩት። ዘን ይሄ እንደዚህ ይሆናል። ላይክ ሌላ እንደገና ማኒፌስት አድርገን ትሬድ እንወስዳለን። ይሄ ሴታፕ ፌል ሲያደርግ ላሳያችሁ። እንደዚህ ነው ታርጌት የሚሆነው፣ ኤቭሪቲንግ እንደዚህ ይሆናል። ነገር ግን ይሄ ሴታፕ ምን ሆነ? ፌል አደረገ። ይሄ ሴታፕ ፌል ካረገ በኋላ ምን ብያችኋለሁ? እዚህ ጋር አሁንም እንደገና ሌላ ትሬድ ሰጠ። ይሄ ምንድን ነው? ኮንቲኒሽን ላይክ የሜክ ሞዴል ኮንቲኒሽን ነው፣ የኮንቲኒሽን ሞዴል ነው። እኔ ምንድን ነው እዚህ ጋር ሚስቴክ የሰራሁት? እዚህ ቴክስ አደርገው ምንድን ነው አንደኛ ይሄኛው ፌል አደረገ። ይሄን ላይክ እንተዋለን፣ ይሄ ችግር የለም። ነገር ግን እዚህ ጋር ምን አለ ካያችሁ የ30 ሰከንድ ሁለት ፌር ቫሊ ጋፖች አሉ፣ ይታያል በደንብ። እዚህ ጋር የ30 ሰከንድ ቡሊሽ ሁለት ፌር ቫሊ ጋፖች ከነዙ በታች ማርኬት መቶ ክሎዝ ሲያደርግ እኔ ቀጥታ ምንድነው ኢንትሪ አስቀመጥኩኝ ማለት ሴል ፖዚሽን እዚህ ጋር አርኩኝ። ዘን የሰራው ትልቁ ስህተት እዚህ ጋር ይሄን ኢንቨርዥን እንደሰጠኝ እኔ ያደረኩት ነገር ምንድን ነው እንዳልኳችሁ ሴል ፖዚሽን ከፈትኩኝ። ነገር ግን ይሄ ሴል ፖዚሽን ስቶፕሉዙ ምኑ ጋር ነው ካላችሁኝ ብዙ ጊዜ ስቶፕሉዝ ማስቀምጠው ላይክ ይለያያል እንደየኢንትሪው ማለት ነው። እኔ ሪስክ ቱ ሪዋርድን ለመጨመር ብዬ ስስገበገብ ቤዚካሊ ምንም አልዋሽም፣ ስስገበገብ ምን ሆነ? ፕራይስ ስቶፕሉዜ በምታዩት መልኩ እንደምታዩት በሚያምር መልኩ ዊክ አውት ተደረጉኝ። በጣም ያሳዝናል።
ነገር ግን ምን አደረገ ፕራይስ የኔ ስቶፕ ሎስ ከነካ በኋላ ካላችሁኝ ከባያስ ጀምሮ ከኢንትሪ መምረጥ ጀምሮ ስንት ነገር በስነ ስርዓት ሰርተን በአንድ ሚስቴክ ምክንያት ይህን ሁሉ እንትን አጠፋ። ይህን እየሰራ ያለሁት ምንድነው ስቶፕ ሎስ ፕሌስመንቴ መስተካከል አለበት። እናም ደግሞ ስቶፕ ሎስ ፕሌስመንቴ ብቻ ሳይሆን ምንድነው ከትሬድ በኋላ ያለኝ ኢሞሽን መስተካከል አለበት። እኔ አሁን ከዚህ ትሬድ ምንድነው የተማርኩት ካላችሁኝ አንደኛ ስቶፕ ሎዛችንን ሀይሌ ማስቀመጥ ሁሌም ሳይሆን አለ አይደል አንዳንዴ እንደዚህ አይነት ኮንቲኒሽን የሆኑ ትሬዶች ላይ ሀይሌ ማስቀመጥ ተምሬያለሁ። ይሄ ነገር ምንድነው ጆርናል ይደረጋል። እዚህ ጋር ደግሞ እናንተ ጋር በቪዲዮ ይቀመጣል። የዚህ ዩቲዩብ ቻናል አላማው ምንድነው ከኔ እንድትማሩ ነው። ከኔ ስህተትም ይሁን ከኔ ጥፋትም ይሁን ከኔ ጥሩ ከሰራቸው ነገሮች እንድትማሩ ነው፣ እንድንማማር ስለሆነ የዛሬ ጥፋታችን ስቶፕ ሎስ ነው። ኤቭሪቲንግ ከባያስ ጀምሮ ከምን ኤቭሪቲንግ በስነስርዓት ሰርተን ስቶፕ ሎስ ፕሌስመንታችን ልክ ባለመሆኑ ምክንያት እንደዚህ ያን ነገር ተፈጥሯል። ለሌላ ጊዜ እንደዚህ ያን ሚስቴክ እንዳይሰራ ጆርናል አድርገን በደንብ እንትን ብለንበት ኤቭሪቲንግ አስተካክለን የምንመለስ ይሆናል ማለት ነው። ማርኬት ላይ ስቶፕ ሎስ ፕሌስመንታችንን ደግሞ ባክቴስት እናደርጋለን ማለት ነው። የዛን እንትን ላይቭ ላይ በደንብ እናወራለን ማለት ነው። ይሄንን ደግሞ እስካሁን እየተሰማችሁኝ ደግሞ ዝም ብላችሁ ጥላችሁ አትሄዱም። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ይሄ ቪዲዮ ይህንን ይመስል ነበረ። አይ ቲንክ በደንብ ተመራችሁበታል ብዬ አስባለሁ። ዚስ ኢዝ ቦንትሬስ። ቴንክ ዩ ቬሪ ማች